አንዴ ወክሽ መነጋገር ማ እኔ እናንተ ብዙ ስራ አለብኝ። ባይኖረኝ ራሱ ካንተ ጋር መነጋገር አልፈልግም። መተኛት አለብኝ። አቤት መተኛት አለብኝ? እስቲ እኔን ላለማውራት ነው የሄደሽ መተኛው? እንደዛ ነው? አዎ እንደዛ ነው። ምንድነው እሱ? ስትታይ በጣም የተገረምክ ትመስላለህ። እንዳይገርመኝ ጠብቀሽ ነው እንዴ? ምን እንዳልሽኝ ግን ታውቆሻል? ስራ ባይኖረኝም መተኛለሁ፣ ስለዚህ አላወራም እያልሽ ነው? አዎ ያ የማደርገው ነገር ባይኖረኝም ጊዜን ዝም ብዬ ከማባክን ብተኛ ይሻለኛል። ከኔ ጋር ማውራት ጊዜሽን እንደማባከን ነው? አዎ እንደዛ ይመስለኛል። ትዕግስት ውስጥ ይፈታል። ቆይ የምርሽን ነው የምታወሪው? እዚህ ቆይ ለምንድን ነው ለተናገርኩት ለእያንዳንዱ ነገር ማረጋገጫ የምትፈልገው? መቼም የምናገረውን ቃል እኮ እርግጠኛ ስለሆንኩበት ነው የምናገረው አይደል እንዴ? ስለዚህ ብዙም ሊገርምህ አይገባም። ረፊሲ እየቀለድሽ ነው። ቆይ ምን ትጠቀሚያለሽ? አንተ የተጠቀምከውን ጥቅም እጠቀማለሁ ማለት አልገባኝም። ቃላብ በቃ ተወኝ። ምንህም አይደለሁም ምንም አይደለም። ስለዚህ በከንቱ ጊዜ ማባከን እናቁም። ሃኒ ልክ ነበረች። እኔ ነኝ ማለት ነው ራሴን ያረከስኩት። እኔማ ሰው መስለሽኝ ነበር። አፈን ዝጋ። ከፈለክ እህትን አዝለ መኖር ትችላለህ። እሺ፣ ግን ደግሞ ማንም ሰው አፉን እንዲከፍትብኝ አልፈቅድም። እህቴን እንዳትናገሪያት። ኧረ እባክህ ምን ሊመጣ? ወንድሟ ስለሆንኩ ልትከራከርላት ነው? እህቴ በጣም ስርዓት አላት። በእንዳንቺ አይነቱ ምን በእንዳንቺ አይነቱ ነው ያልከው? አንተ አፈን ሞልተህ እኔን በእንዳንቺ አይነቱ አልከኝ? ቆይ ግን አንተ ምን አይነት ልክስክስ ሰው ነህ? ተናገር እንጂ። ቆይ አንተ ምን አይነት ሰው ነህ? ማን ነው ልክስክስ? ኧረ እባክሽ እኔ ነኝ ልክስክስ? ለነገሩ ልክ ነህ። አንተ ሳትሆን እኔ ነኝ ልክስክስ። ቀን ጠብቀህ ቁስሌን ነክተህ ወጋኸኝ አይደለ? አንተ መርዝ። ድሮስ ወንድ ልጅ ስራው ምን ሆነና? ራሳችሁ ሳንፈልጋችሁ ትቀርቡናላችሁ፣ ሳንፈልጋችሁ ታቆሽሹናላችሁ። ልክ እንደተሸነፍን ሲገባችሁ ደግሞ እንደ ጀብዱ ታወሩታላችሁ አይደለ? እሷ እኮ ትወደኛለች፣ ያለ እኔ መኖር አትችልም። በዛ ላይ የኔ እንዳላደርጋት ደግሞ ባለጌ ናት። አባላጊውም እናንተ፣ ወቃሹም አልቃሹም አጥፊውም እናንተ። እየለየሽ አውሪ። በጣም መሰሪ ሰው ነህ። አንዳንዴ ጥፋትን በተግባር ከሰራው ሰው በላይ የተናገረው ሰው ያሳምማል። ከዛሬ በኋላ ከደፈረኝ ሰው በላይ ለይቻ ላይ የምሽቃል። ተይ እንጂ ሲጀመር ተደፍረሽ እንደሆነ ምን ማረጋገጫ አለ? ተናገሪ። ምን ማረጋገጫ አለ? ይሄን ያክል የተናናቅነው ቃል ስማኝ፣ አንተ እህት አለክ። ለእህትህ ክፉ ነገር ባልመኝላትም አንተ ግን ለተናገርከው ነገር የምታፍርበት ቀን ሩቅ አይሆንም። እሺ ዝም በል። ሲጀመር እህቴ በእንዳንቺ አይነቱ ሰው የምትጠራ አይደለችም። ስርዓት ያላት፣ አንገቷን የደፋች፣ ክብሯን የምትጠብቅ፣ አንገቷን የደፋች ሴት ነች። እሺ ስሟን እንድትጠሪ አልፈልግም። ፈጣሪን በምን እንደማመሰግነው ታውቃለህ? ሩቅ ሳልጓዝ በፊት እንኳን ይህንን ማንነትን አየሁት። ሰው መሳይ። አረ ተይ እንጂ አንቺ ነሽ እኮ ሩቅ እንዳልሄድ በሰው ላይ ሰው የደራረብሽው። የምወድሽን ያህል እንድጠላሽ ስላደረግሽኝ እኔ ነኝ ማመስገን ያለብኝ። ቃል ወጣለች።